ጥያቄው ክብርና አይነካም ብዬ አስባለሁ። አመሰግናለሁ። ሲመልስልኝ ነው ጥሩ ጥያቄ ነው የጠየቀኝ። የወቅቱም ጥያቄ ነው። ዛሬ ዲስከስ እናደርጋለን ብለን ያሰብነው ወንድሜም ለመነጋገር ያልበቃበት የሩሙም ተሰርዞ ነው ብቻዬን የመጣሁበት አንዱ ምክንያት የሚመስለኝ ያለው ጊዜው ላይ ያለው አንደኛ ኦፍ ኮርስ በግጭት ደረጃ ነው ቀጥተኛ የሆነ ኮንፍሊክቶች እየተካሄዱ ነው። እሱም እንዳለ ሆኖ ይሄም በፖለቲካው በኩል ያለው ነገር ቀርበህ አንተ ነው ፍናን ተጋሩ ነው እኔ ኦሮሞ ነኝ ኤቢዲ ጉራጌ ነው እና አማራ ወንድሜ ጋር ነበር ዛሬ የሚደረገው ዩሪጋ አንተ ትቀርባለህ የሚል ፕሬሸር ያለ ይመስለኛል እንዲሁ ስጠረጥርና አንተ ላመሰግንህ እወዳለሁ እዚህ ቀርበህ ጥያቄዎቹን ትክክለኛ ጊዜው የሚመጥናቸውን ጥያቄዎች ልታቀርብልኝ ስለፈለክ አመሰግናለሁ። ሶሉሽን ይሆናል ወይ ከሚለው ነገር ልጀምርልህ። ይሆናል ወይ? አዎ ደንብ አድርጎ ነው የሚሆነው። ምንም ጥያቄ የለው። ግን እንዲሆን የሚያስፈልጉ ነገሮች አሉ። ቅድመ ሁኔታዎች ብቻ ሳይሆን ኢንግሪዲየንቶች አሉ አይደለ? ሊጋገር ሊቦካ ይሄ ከምንም ቀድሞ አማራ ብሔር ላይ ያሉ ጥያቄዎችና ጉዳዮችን ነው የምታንጸባርቀው። ሎያልቲው አለ፣ አውቶኖሚውን ትፈልጋለህ፣ አይደንቲቲው እንዲከበርለት ትፈልጋለህ፣ ዩኒቲ እንዲኖረው ትፈልጋለህ አማራ ማለት ነው። የአማራ ብሔርተኛ ነው። ይሄ አሜን ብዬ የምቀበለው ነገር ነው። አሁን ባለበት ሁኔታ ግን አንተ የምትለው ነገር ትንሽ ሩቅ የሆነ ህልም አይመስልህም ወይ? አሁን ያለው እኮ እኛ የምናወራው በጣም አንገብጋቢ የሆኑ ሰዎች እንደዚህ አሁን የነገርከኝ መገደል፣ ተጥሎ የመገኘት፣ የመገፋት የተለያዩ አታኮች አይደንቲቲ ቤዝድ አታክስ፣ ፖለቲካል አታክስ እነኚህ የሚሉ ነገሮች አንስታለ እነኚህ አታኮች ባሉበት ሁኔታ አንተ የምታወራው የመከባበር ላይ የተመሰረተ ሁሉም የራሱን የሚያበለጽግበት ከእንደዚህ ከአስተሳሰብ ጥሰን እንውጣ የሚለው ከዛገ አስተሳሰባዊ ማንነት እንውጣ የሚለውን ነገር እንዴት ይሆናል የሚለው የሚሆነው ልክ እኔና አንተ የአማራ ተወላጅ ነህ፣ እኔ የኦሮሞ ተወላጅ ነኝ። ሁለታችንም የምንፈልገው እናቶቻችን ልጆቻችን የሚሞቱበት፣ ሰው ተገሎ ቱቦ ውስጥ የሚገኝበት፣ ሰው ታርዶ ጭንቅላቱ ተቆርጦ በብረት ተይዞ የሚዞርበት፣ ሰው ሆዱ የሚተረተርበት፣ ሰው የሚገደልበት፣ የሚጠበስበት፣ በህይወት የሚቃጠልበት ሀገር ይቆም ነው። እዛ ላይ እኔ እናንተ ዛሬ እንደው መሪ ብንሆን እንፈራረም ቢባል ከዚህ ሳንሄድ ተፈራርመን ነው የምንሄደው። እርግጠኛ ሆኜ ልነግርህ የምፈልገው ከድምጸትህ እዚህ ካለ መተካቀረብክበት ማንነትህ ይሄን መረዳት እችላለሁ። አብሮ እንደኖረ ህዝብ ይሄን ያህል እንተዋወቃለን። ከዚህ በፊት ካንተ በፊት የነበረው ወንድሜ እዚህ ውስጥ ያሉ ሰዎችም በጣም እንደው ክፉ መንፈስ የተጠናወታቸው ሰዎች ምናልባት 100 ሰው ቢኖሩ እንኳን 1900 ያህሉ በዚህ ነገር ላይ ዛሬውኑ እንደው ተፈራርመን እንሂድ፣ በቃ ይሄ ይቁም፣ እንደዚህ አይነት ከግጭ ከመገዳደል ከመተኳኮስ ይውጣና እነኚህ ጥያቄዎች ወደሚፈቱበት እንሂድ የሚል ነገር ላይ መስማማት የሚችሉ ናቸው ብዬ አስባለሁ። ህዝቡ በዚህ ደረጃ ኦቨርዌልሚንግሊ ሰላምን የሚመኝ ከሆነ መሬት ላይ ያለው ነገር ደግሞ ሰላምን የሚያመላክት አይደለም። የባሰ የተካረረ ነገር እየታየ ነው። የባሰ የመጠፋፋት የመጠላላት እነኚህ አይነት ዜናዎች እየታዩ ነው እና እነኚህ ነገሮች እንዴት ታያቸዋለህ የሚለውን ነገር ነው። አንደኛ ሞኖፖሊ ኦን ሃርም አንተም ተናግረሃል። ጥፋት ላይ instead of monopoly on harm, let's have a common monopoly on solution አይደለ? አሁን አንድ የኦሮሞ ወንድሜን አምጥቼ እዚህ ጋር አስገብቼ ባናግረው አንድ የኦሮሞ ወንድሜ እዚህ ጋር የሚነግረኝ የኦሮሞ ህዝብ ላይ እየደረሰ ያሉ ሰሞኑን የደረሰ እናቶች ከእስር ቤት ወጥተው እንዲሆነዋል ተገለዋል፣ እንደዚህ ልጆች ላይ ደረሰ እንትና ላይ ተደረሰ ብሎ በኦሮሞ ህዝብ ላይ ያለውን ነገር ይነግረኛል። ይሄ ወንድሜ የሚነግረኝ ነገር ከናሽናሊዝሙ አንፃር ኦፍ ኮርስ ፎከስ ኦሮሞ ላይ ስለሆነ ይሄን እውነት ነው አንጸባርቆ የሚነግረኝ። አንተ ደግሞ የአማራ ወንድሜ በአማራ ህዝብ ላይ ያለ የደረሱ ነገሮችን ነው አንተ የምትነግረኝ። በሚገርምህ ሁኔታ አንድ ጉራጌ ወንድሜን ባመጣ እዚህ ጋር እሱም ደግሞ መጥቶ እየተደረጉ ያሉ ሰሞኑን እየሆኑ ያሉ ነገሮች ብሎ ነው የሚነግረኝ። እነኚህ ነገሮች የሚያደርገው እኛው ነን። እሱን አንደኛ ሪኮግናይዝ ማድረግ አለብን። ሞኖፖሊ ኦን ሶሉሽን የጋራ ሞኖፖሊ ኦን ሶሉሽን እንዲኖረኝ ስለምፈልግ እኔና አንተ እኛ ነን እንደዚህ የምናደርገው። ኦፍ ኮርስ በእጁ አያና ሄዶ እንደዚህ አያደርግም፣ ወይም አንተ ሄደ በእጅ እያደረግክ አይደለም። ግን እኛ ያለን የጋራ ያለን ሀገር ይሄንን ይመስላል። መንግስት በፕላን ደረጃ የአማራን ህዝብ እንደዚህና እንደዛ ላደርግ ብሎ እየሰራ ነው ብሎ ሊያሳምን የሚፈልግ አካል
ተነስተው ህዝብ ላይ በመንግስት ላይ ወይ በሆነ ነገር ላይ እንዲያደርጉ የሚሰሩ ነገሮች አሉ። የተለያዩ አሻጥሮች አሉ። ብሔር ተኮር የሆኑ ማንነት ተኮር የሆኑ ሃይማኖት ተኮር የሆኑ የፖለቲካ መጠቀሚያ ነው። ህዝባችንን ጀርመኖች ወስዶ ኮንሰንትሬሽን ካምፕ ጆሾችን እንትን ካምፕ ውስጥ እንዳደረጉት የኛ ፖለቲካ ደግሞ ዛሬ ከየአቅጣጫው እየወሰደ ሰዎቻችንን እየወሰደ እየቀቀለ እየተጠቀመባቸው ነው። ሳሙና ነበር የሚያመርቱባቸው ጆሾችን ቀቀለው። ምን ያህል ጭካኔያቸው ማለት እና የሰው ልጅ ክፉ ነው ካልተገራ ወደ ተቀደም እንዳልኩ ወደ ሃየር ማንነቱ ካልመጣ በጣም ክፉ ነው። እና መንግስትን አስጠላለው ብሎ ማለት ነው ወሎ ውስጥ የሚኖሩ ወይም ደግሞ ወለጋ ውስጥ የሚኖሩ የተወሰኑ ሰዎችን ወስዶ የሚገልሰው ሊኖር ይችላል። ወይም ደግሞ እነኚህ አማራዎች ስለሆኑ ሀገሬን ይወርሱብኛል ብሎ ተነስቶ አካባቢው ላይ ካሉ ሰዎች ጋር መሳሪያ ሰብስቦ ባንጋ ምን አድርጎ ሄዶ በአማርኛ ቋንቋ እንኳን የማይናገሩ ከአማራ መጥተዋል የሚል ታሪክ ያላቸውን ሰዎች ሊገል የሚችል ሰው አለ። እና ይሄንን ይዘን ነው ቁጭ ያለው። እኔ አሁን አምጥቼ አንተ ጋር ዘፍዝፌው ጥፋቱ ችግሩ አንተ ነህ ብዬ እኔ እጄን ንጹህ አድርጌ ተጠቂ ሆኜ መቅረብ እችላለሁ። ይሄ ምን ይሰጠኛል? ሞኖፖሊ ኦን ሃርም ይሰጠኛል። ሃርም ሁሉ እኔ ላይ ነው የተደረሰው። ጉዳት ሁሉ በኦሮሞ ላይ ነው የሚደርሰው። ሁሌ ኦሮሞ ተጠቂ፣ ኦሮሞን ይሄ አማራ ሁሌም ዛሬም እየገደለው ነው ብዬ መጥቼ እዚህ ይሰብካለሁ ማለት ነው። ሞኖፖላይዝ አደረግኩት ማለት ነው። አንተ ደግሞ መጥተህ ይሄው ኦሮሞዎች እንዲያደርገው እያደረጉ ነው ብለህ እንዳለ አምጥተህ የኦሮሞ ፖለቲከኛ የኦሮሞ ኮሚኒቲ የኦሮሞ ፖለቲካል ኮሚኒቲ ላይ ዘፍዝፈህ አንተ እንዲሁ ቁጭ ብለህ የሚገደል ፖለቲካል ኮሚኒቲ እንዳለ አሻጥረኛ ውስጥህ እንደሌለ የስልጣን ጥማት ስላለው ኢቭን አማራ እንኳን እንደው ሺህ አማራ ቢሞትና ምን አለበት ስልጣን ወደ አማራ እጅ ቢገባ ብለው በአፋቸው የሚናገሩ ሰዎች ያውቃሉ። ምን አለበት ሺህ አይደለም 100,000 ብለው የተናገሩ ሰው ያውቃሉ። እዚህም ቲክታክ ላይ መቆስ ጆሮ ጭው የሚያደርግ ነገር ማለት ነው። እና እሱን ዲስካውንት አድርገህ ሊሰራ የሚችለውን አሻጥር ዲስካውንት አድርገህ ለእኔ ትሰጠኛለህ። እኔ ደግሞ የእኔን እዚህ አማራን በማንነቱ ገፍቼ አፈናቅዬ እንደዚህ ብዬ ምናምን ብሎ የሚያስብ ቆሻሻ ማንነት ያለውን እኔ ደግሞ የራሴን ጉድ ደብቄ ለአንተ ችግሩን እንዳለ ሰጥሃለሁኝ ማለት ነው። እኔ እናንተ ችግር ወደዚህ ስንገፋ በመሀል ቤት ህዝባችን ተፈጭቶ ሊያልቅ ነው። ከዛ ውስጥ ከወጣን እንዳልከውም ሶሉሽን አለ። እንዳልከውም አሁኑኑ እኔ እናንተ ወደምንወጣበት አቅጣጫ ከሄድን እንደ ህዝብ ነው የምልህ። ያ ሁለታችን ብቻ አይደለም። ወጥተን ይሄ ጥያቄ እንዲህ ያለ የመሬት ጥያቄ ያለው የአስተዳደር ጥያቄ ያለው በማንነቱ ያለ መገፋት የሴኩሪቲ ጥያቄ ያለው ይሄ ጥያቄ ያለው የአማራ ህዝብ ይመለስልን። የኦሮሞ ህዝብ የቋንቋ ጥያቄ ያለው እስካሁን ድረስ ያልተመለሰ የሀገር ባለቤትነት ጥያቄ ያለው ሸገርን ፍንፍኔን የሚመለከት ብዙ አይነት ጥያቄዎች እነኚህ ጥያቄዎች አሉ። ኢቭን አንዳንድ ፖለቲካል ኤንቲቲዎች የራስን መብት ራስ መወሰን ኦሮሞ ህዝብ ፈልጎ የገባበት ሀገር አይደለምና እውነት ይፈልጋሉ የሚለው ለህዝብ ይቅረብልን የሚል ጥያቄ ያላቸው አሉ። እነኚህ ሁሉ ጥያቄዎች ይቅረቡ። ሰው ሳይሞት መቅረብ አይችልም። እንደኛ የደም መስዋዕት አይደለም እንሰዋው። ገባ? እዛ ቦታ ላይ እንምጣ ነው። ኤሊቬት ማድረግ ነው አሁን ስራችን። ጆይን እንድታደርገኝ ኢንቫይት ማድረግህ ማለት ነው። የመጨረሻውን ጥያቄን ከመመለሴ በፊት አንተን ኢንቫይት ሳደርግህ ወንድሜ ይኸው ምስክሪን ምኒልክ ቁጥር 3 መብረቁ ምኒልክ አንተን ኢንቫይት ማደርግህ ከነ ልዩነታችን ከነ ማንነታችን ናና ህዝባችንን ከዚህ ከተጫነበት የፖለቲካ ሜስ ውስጥ እናውጣው። አንተ ውስጥ በጣም መጥፎ የሆኑ አንተ የምትደግፈው አካል ውስጥ ያሉ በጣም መጥፎ የሆኑ ህዝብ ሞቶ ሰው አልቆ እንኳን በምንም አቅጣጫ የፖለቲካል ፍላጎት ይሟላ የሚሉ አሉ። እኔ ጋርም ምን የምደግፈው የፖለቲካ ኤንቲቲ ውስጥ የኔ ኮሚኒቲ ውስጥም አሉ። እነሱን ከዲስካውንት እናራግፋቸው። እኛ እንደ ህዝብ ከፍ እናደርገው የህዝባችንን ስቴክ። ለነሱ የሚገባ ገቢ ይቅር፣ ለነሱ የሚሆን ነገር ይቅር። ህዝባችን ጥያቄዎቻችንን የሚመለሱበት ቦታ እኛ እስቲ ተስማምተን አማራ ኦሮሞ ከተስማማ ተጋሩ ከተስማማ የኢትዮጵያ ህዝብ ከተስማማ ምን መፈናፈኛ አለው መንግስት? ምን መፈናፈኛ አለው ፋኖ? ምን መፈናፈኛ አለው ኦላ? ማንም በለው እስቲ በኦጋዴን ነፃ አውጪ ማናቸው ናቸው መፈናፈኛ ያላቸው? የላቸውም እኮ። እንደ ህዝብ እኛ ተስማምተን ይሄንን የምንፈልግ ከሆነ ይመለስለት ባይነኝ እኔ እንደ አንዱ ኦሮሞ የአማራ ህዝብ ያሉት እነኚህ አሁን ቅድም ያነሳሁልህ ጥያቄዎች በፈጣሪም በሰውም ዘንድ እንደው ክፉ ካልሆነ በስተቀር መመለስ ያለባቸው ጥያቄዎች ናቸው። በቃ ይሄ ምንም ማንም ሊከራከረኝ የማይችለው ነገር ነው። አንተም ታውቀዋለህ፣ እኔም አውቀዋለሁ። ነፍሳችን ትመሰክርብናለች። your eternal soul will testify on you። የአማራ ህዝብ እነኚህ ጥያቄዎቹ ሊመለሱለት ይገባል። የኦሮሞ ህዝብ እነኚህ ጥያቄዎቹ ሊመለሱለት ይገባል። እኔ እናንተ እዚህ ላይ ተስማምተን
ባዶ እጁን ልናስቀረው እንችላለን። ደም ነጋዴውን፣ ጦርነት ነጋዴውን፣ ጥፋት ነጋዴውን በዚህ ግርግር መሃል የሰው ነፍስ ሰርቆ ምናልባት ስልጣን ባገኘው፣ ምናልባት ከፍ ባልኩኝ፣ ምናልባት ተጠቃሚ በሆንኩ ብሎ የሚሰራ ጨካኝ አለ። ልክ ጁሾች ላይ ሳሙና ያመረተው ያህል በእኛ ህዝብ ላይ የፖለቲካ ሳሙና የሚያመርት ህዝብ ልጆቻችንን እንቀቅለዋል። ከሱ እጅ ስልጣንን አውጥተን ህዝብ እጅ እናስገባ ነው። እንዴት? ህዝብ ግዴታ ሄደን ማዕበል ማንሳት የለብንም። አፒታይታችን ይታወቃል። ያለንበት አሁን 21ኛው ክፍለ ዘመን ነው። እኔና አንተ የምንፈልገው ከተግባባ አማራና ኦሮሞ የሚፈልገው የሚግባባበት ቦታ ሊመጣ እንደሚችል ያውቃሉ። ባይዘው ሰዎች ኢቭን ዊዝን ኦሮሞ ሁለት ኦሮሞዎች እንደ ኦሮሞ ቆመው የፒፒውንም የወላውንም ጥያቄ ጸጣስ ብለው የኦሮሞን ህዝብ ፍላጎት ከሞት ነፃ የሆነ ሊያስከብሩ እንደሚችሉ ስለሚያውቁ ነው። እኔ አሁን የሚደርስብኝ የሚላክልኝን ነገር ልነግርህ አልችልም። ኦፍኮርስ ፍቅሩ የምታደርጉልኝ የምትናገሩኝ ነገር በጣም ደስ የሚል ነገር ሰማለሁ። ብዙ ህዝብ ከህዝብ የሚመጣው ከፍተኛ የሆነ እንትን አለ። ምስጋናው ምንም በርታ የምትሉኝ አሉ። ከስር ደግሞ ከዚህ ተጠቃሚ የሆኑ ሳሙና አምራቾች ህዝብ ቀቅለው ሳሙና የሚያመርቱ እንደናዚህ ጊዜ አሉ። እነሱ ደግሞ የሚሉትን የሚያደርጉትን የሚሰሩትን እንሰማለሁ። የህዝብ ልጅ መሆን ጥቅሙ የትም አያመልጡም። ከህዝብ አይ እንሰማለን። የት እንዳሉ ምን እንደሚያደርጉ ምን እየሰሩ እንዳሉ እናውቃለን። ገባህ አይደለ? ነገ አንተ ይሄ ነው የሚያዋጣው ከኦሮሞቹ ጋር ከተጋሮቹ ጋር ከኢትዮጵያ ህዝብ ጋር ተያይዘን ከዚህ ከመገዳደል የወጣ ሶሉሽኑን በጋራ ለማምጣት ዱ ዲሊጀንስ እንስራ ብለህ ብትነሳ ጥንብ እርኩስህን አውጥቶ ነው የሚረግሙ። እነግርሃለሁ። እንዴት አይነት ጠላት እንደምታፈራ ዘመድም ታፈራለህ በተወሰነ ደረጃ፣ ጠላት ግን በብዛት ታፈራለህ። እና ወደዛ እንሳሳብ ነው። ወደዛ እንምጣና ህዝባችንን ከሞት እናውጣ። ስራ እንዳነሰው ሰው አንሁን። የምኒልክ ጉዳይ ላይ ላንሳልህ። አንተ ጋር ብዙ ቆየሁኝ። ትንሽ የሀሳብ እንኳን አንድነት ያለን የሀሳብ ልዩነት የለንም። የፍላጎትና የብሔርተኝነት ልዩነት ስላለን አንተ ላይ ፎከስ አድርጌ መነጋገር የፈለኩት ለዛ ነው። ትንሽ ጊዜ የምኒልክ ጉዳይ ላይ ተከሳሽነት የሚመለከት የምኒልክ ክስ የሞቱ ቀን እንትን ብሏል፣ አልቋል። ሰው በሞተበት አይከሰስም። ክሳቸው አብቅቷል። ችግሩ ምንድነው? አሁን ከዛ ምኒልክ አድርጓል ከተባለው ነገር ተጠቃሚ ነኝ የሚሉ ሰዎች አሉ። ከዚህ ተጠቃሚ ነኝና ምኒልክ ያደረጋቸው ነገሮች እንዳይቀሩ፣ እንዳይቀየሩ፣ እንዳይጠፉ ዛሬ ምኒልክ አክቲቭ ፓርቲሲፓንት ነው የዚህ ፖለቲካ ብለው የሚያወሩ ሰዎች አሉ። ሰው ኦሮሞን ጋላና ሻንቅላ ብሎ ገዝቶ የራሱን ቋንቋ እንዳይናገር አድርጎ የራሱ ሀገር ላይ እንዳይገዛ አድርጎ ጸጥረጥ አድርጎ በእኔ ሀሳብ በእኔ ቋንቋ በእኔ ማንነት ስር እንዲተዳደር አድርጎልኛል። ያ ንጉስ ነው፣ እሱ ንጉስ ይቀጥላል ብለው የሚኒሊክን አካሄድ በዛ ዘመን የነበረ አካሄድ ነው። በዛ ዘመን ሁሉም ነው የሚያደርጉ። ሁሉም ነው ሄደህ ብትገዛለህ ግዛትህን ቋንቋ ምን አድርገህ ቀጥለጥ አድርገህ ነው የምታስገዛው። ዩሮፖችን መጥተው ያደረጉት ነገር ነው። እስናት ላይክ ሚኒሊክ ሰይጣን መጥቶበት በድንገት ከራሱ የመጣው ነገር አለ። ዩኒቨርሳሊ በጣም የሚደረግ ነገር ነበር በዛ ዘመን። ኦኬ የሚደረግ ነገር ትክክል ነገር ነው ጀስት ነገር ነው አለን። ኢትስ ናት ጀስት ኦኬ። ይሄን ኢንጀስቲስ ግን ዛሬም የዚህ ኢንጀስቲስ አድቫንቴጅ አለውና እስቲ ንጉስ ነው እኮ ይሄ ሰውዬ ከሞተበት ብለው ክሱ የተቋረጠውን ሰውዬ ክሱን በራሳቸው ላይ ወስደው የሚጭኑ እነኚህን የእሱን ጥፋት የሚባሉትም ደግሞ መቀጠልና ፐርፔቹዌት ማድረግ አለባቸው። የነዚህ ህዝቦች ዲስአድቫንቴጅ ለእኔ አድቫንቴጅ ነው ብለው ያንን ኢን ፐርፔቹዊቲ the wrong shall continue የሚል አስተሳሰብ ያላቸውን ሰዎች እነሱን የማስቆም ጥያቄና ምኒልክን ከነሱ ለይቶ የማየት ነገር ብዙ የፖለቲካ መንሸዋረር ያለበት ብዙ ሰው ስላለ ነው። ጥራት ስለሌለው ነው። ምኒልክ ላይ ምንም ክስ የለኝም። በነገራችን ላይ በጣም ብዙ ጥሩ ነገሮች የሰራቸው ነገሮች አሉ እንደ ሀገር ሲቪላይዜሽን ላይ በምናምን በቴክኖሎጂ። እነሱን ሁሉ ግን የሚያጨልም እንደ አንድ ብሔርተኛ የኦሮሞ ህዝብ ላይ የነበረውን ኢምፓክት ካልቸሬ ላይ ቋንቋዬ ላይ ማንነቴ ላይ የነበረውን ኢምፓክት ሳስበው እኔ አም ግላድ ኢትስ ኢን ዘ ፓስት እላለሁኝ። ማለፉ ደስ ይለኛል እላለሁኝ። ወንድሜ ደግሞ መጥቶ ዛሬም ንጉስ ነው ይለኛል። እንዴ አለፈ ብዬ ክሱን ሰርዤ እኔ እናንተ እጅ ለእጅ ተያይዘን ወደሚቀጥለው ሚሊኒያ ስንገባ ማለፉ ደስ አለኝ የምልህን ሰው እያምጥተህ ትሾምብኛለህ እላለሁ። ገባህ? ከዛ እሱን ወስጄ ቱቦ ውስጥ ከተዋለሁ። አንተ እንዳልከው ማለት እኔ ቱቦ ውስጥ መክተት የለብኝም፣ እሱም ንጉስ ነው ማለት የለበትም። የድንቁርና ውጤት ነው ሁለቱ። ያለመማር፣ ያለማሰብ፣ ያለማስተዋል፣ ያለማስተላሰል፣ ያለመቻቻል ከፍ ያለው ማንነታችንን ትተን ዝቅ ወዳለው ወደ ዘቀጠው ማንነታችን ወደ ወደቀው ማንነታችን የማድላታችን ውጤት ነውና ክሱ ተቋርጧል። ዛሬም ንጉስ አይደለም፣ የሞተ ንጉስ ነው። ከዛ በኋላ ሁለት ነገስታት ነግሰው
አንድ ወታደራዊ መንግስት ነበረ፣ አንድ አብዮታዊ ዲሞክራሲያዊ መንግስት ነበረ። አሁን ደግሞ የፒፒ ብልጽግና ፓርቲ የሚባል የመደመር መንግስት አለ፣ ፌዴራላዊ ዲሞክራሲ ማለት ነው። ሶ በዛ ደረጃ ነው እውነተኛው ታሪክ። ግን እንደዛ የሚለው ሰውዬ ሴንቲመንት አለው። ገብተዋል። አንተ እዛ ጋር ተጭኝብህ እንደዛ ያለው ሴታት ትክክል ነበረ ብሎ ነው የሚነግረኝ። ገባ? ያኔ እኔም ክሱን አነሳና መጥቼ እሱ ላይ ለጥፍበታለሁ። ከዛ ውስጥ እንውጣ ነው፣ ሬኮግናይዝ እናደርግ። ምኒልክ በጊዜው ይሄን አደረገ። በጊዜው የማይደረግ ነውር ነበረ ይሄ ነገር ነው። ነገስታት እንደዛ ነበር የሚያደርጉት። በአጠቃላዩ ግን የተደረገው ነገር ትክክል ነበረ? ህዝቦች እንደዛ ትሪት መደራረግ አለባቸው? ነው፣ ትክክል አልነበረም። ይሄን አለቀ፣ ፋይሉ ተዘጋ፣ ሰውየው ሞቷል። መመለስ። እሺ እኔ እናንተ ደግሞ ዛሬ እንዴት እናድርግ? እኔ እናንተ ደግሞ ዛሬ አንተ አማራ ነህ፣ ኩሩ ነህ፣ በማንነትህ፣ በዘፈንህ፣ በካልቸርህ፣ በትርክትህ ኩሩ የሆንክ ሙሉ የሆንክ ሰው ነህ። በአማራነት አከብርልሃለሁ። እኔ ኦሮሞ ነኝ፣ በማንነቴ፣ በገዳዬ፣ በአዳዬ፣ በሰፎዬ፣ በለጎዬ፣ በማንነቴ፣ በአቴቴ፣ በሁሉ ነገሬ፣ በሬቻዬ፣ ባለባበሴ፣ በምግቤ ራሴን ደግሞ እኔም ራሴን የቻልኩኝ ኩሩ ነኝ። እኔም አክብርልኝ። እኔና አንተ ኩሩ የሆንን ጌጥ ፈርጥ የሆንን የኢትዮጵያ ፈርጦች ሆነን አብረን እንቀጥላለን። ሰፊ ህዝብ ያለን። ይሄ ራስ ለምን ያሳምማል? ይሄ ብሔርተኛ መሆን ማለት ትክክለኛ ብሔርተኛ ይሄ ነው፣ መርዝ የሌለው ብሔርተኛ። እና ከመጎዳዳት እንድንወጣ አንሸላለም። አንተ ጋር ጥፋት፣ እኔ ጋር በጎነት፣ እኔ የጉዳት ሁሉ ባለቤት፣ አንተ የጥፋት ሁሉ ባለቤት የምንደራረግ ከሆነ እውነትን ካላመሳከርን ወደ መጠፋፋት እንሄዳ። እኔ እናንተ አንጠፋፋም፣ ሚዲያ ላይ ነን ያለነው። ህዝባችን ከኛ ያነሰ ማስተዋል ያለው፣ ከኛ ያነሰ ትምህርት ያለው፣ ከኛ ያነሰ እውቀት ያለው ሰው ደግሞ እኔ አሁን አማራን እንደዚህ ብዬ በዚህ አንደበት በዚህ ሁሉ ህዝብ ፊት አማራን ይሄን ጠላት አማራ እኮ ማለት ብዬ በሰብክ ማለት ነው እዚህ ከሚሰማኝ ሰው ውስጥ ኢትዮጵያ ያለ ነው ነገር አመዛዝ ነው። ይሄ ደግሞ ምንነካው ብሎ እንኳን መገምገም የማይችል ሰውነቱ እንዳለ ተረብሾ ደሙ ፈልቶ የሚቀጥለውን አማራ በቴስታ ለማለት ነው የሚፈልገው። ለምን መርዝ አጠጥቼው ልኬዋለሁ ማለት ነው። እና መርዝ ከማጠጣት ውስጥ እንውጣ። ምናልባት ታፕታፕ እዚህ ጋር ከማገኘው ታፕታፕ በላይ ላገኝ ይችላል። ኦልሬዲ ባይዘ ከሚሊዮን አልፏል። እንዴት እንደምትሰሩትም አላውቅም። እዚህ ከማገኘው በላይ ቪወርሺፕ ላገኝ ይችላል። እዚህ ከማገኘው በላይ ጊፍት ላገኝ ይችላል። እዚህ ከማገኘው በላይ የፖለቲካ ኦፖርቹኒቲ እና እንትን ላገኝ ይችላል። ሰፖርተር ላገኝ ይችላል። ምናልባት እንደዛ አይነት መርዝ በጥብጬ ባወርድ ግን ሪሊ የመርዝ ነጋዴ ሆኜ ከማተርፍ እቺኑ ያለችውን አንተ ያልከውን ህልም የሚገዛኝ እንደገዛኸኝ ነው ማምነው። ብዙ ሰዎች እየገዙ በጣም በሚገርም ሁኔታ ፊት ለፊት ወጥተው የማይናገሩ ጠንከር ያሉ የአማራ ፖለቲካ የሚያውቁ ሰዎች ጭምር እንደገዙ እየነገሩ፣ እኔም ደግሞ እንደሚሸጥ ስለማውቅ ነው እዚህ ቁጭ ብዬ አፌን የማደርገው። እና ይሄኛው ነው የሚሸጠው፣ ይሄኛው ነው ትክክለኛው። አብረን እንፈታዋለን። እኛ ተነጋግረን ተከባብረን አብረን ቁጭ ብለን ይሄ ነው በድንበር ያለው ጥያቄ፣ ይሄ ነው አብሮነት ላይ ያለው ጥያቄ፣ ይሄ ነው ፎርጅ ማድረግ እንችላለን። ፊውቸር ቱጌዘር መግደል የለብኝም። አንተ ደምህ እጄ ላይ እንደ አቤል ደም እጄ ላይ ደምህ መጮህ የለበትም። we can have a country። ይሄንን ጨርሰን እኮ ገና የ100 ዓመት ትግል እኮ ይጠብቀናል። የ100 ዓመት ትግል እኮ ይጠብቀናል። የችጋር እኮ የምን የስንት መከራ አለብን ገና ሆምወርክ። እሱን ቁጭ አድርገን ነው እኔ አንተን ልበላህ እንግዲህ ጥርሴን መሞርደው አስበው። እና ከዛ መውጣት ይቻላል። አንተ ካለህልኝ እንችላለን እልሃለሁ ወንድሜ። አመሰግናለሁ። መብረቁ ምኒልክ ቁጥር 3። ኦኬ ቴንክ ዩ። 2 ደቂቃ ከስታኝ ሀሳቤን በቃለ እንትን ልበልና ልውጣልህ። ምናልባት 1 ደቂቃ ላድርግልህ። እኔም እንትን ስለምን 1 ደቂቃ ላድርግልህ ከይቅርታ ጋር። አንድ ደቂቃ ያው መጥቼ ስለገባው 1 ደቂቃ ደግሞ በሀሳብ ትንሽ ስለተቀራረበ 2 ደቂቃ ማለት ነው። ያው እሺ ችግር እሺ ቴንክ ዩ። ያው እንዳልከው ነው እንግዲህ ምን ያክል ህዝብ ሰላም ፈላጊ ህዝብ እንዳለ የመተው የሚናገሩት ስርዓቱ ላይ ያሉ ሰዎች ናቸው። አሁን አማራ ከብአዴን ከሚባለው ኃይል ጋር ተኩስ ገጥመዋል። እንደምታውቁት በየቦታው በየሰዓቱ የብአዴን አመራሮች ይገደላሉ። ይሄ የተደረገበት ምክንያት ዛሬ ወይ ትናንት የተጀመረ አይደለም። ከዚህ በፊት ጠንካራ የአማራ ልጆች በውጭ የሚኖሩ በደብዳቤ ጭምር በስልክ ጭምር አመራሮቹን ሲጠይቅ ነበር። አሁን ዛሬ ያሉት የምታያቸው እነ ደመቀ እነ ይልቃል እነ ምናምን እነ ገዱ የሚባሉ ሰዎች ከዚህ በፊት በደብዳቤ ሲጠይቁ የነበሩ ሰዎች ናቸው። ከማህበረሰብ ጋር የምታጋጩ እናንተ ናችሁ። ስርዓቱን አስተካክሉ፣ የአማራን ጥያቄ እንዲመለስ አድርጉ፣ ባሪያ ናችሁ፣ አትሰሙም፣ አማራን ትንቃላችሁ የሚል ጥያቄ ሲቀርብላቸው የነበሩ ሰዎች ናቸው ዛሬ ጓዳ ውስጥ የተደበቁት ማለት ነው። አሁን አማራ የተነሳው ፋኖ
ፋኖ የአማራ ህዝብ ጥያቄ ነው ይዞ የተነሳው። ስለ እውነት የኦሮሞ ጥላቻ አይደለም እኔ መርዳት ያለባችሁ ማለት ነው። አያና እኔ አንደርስታንድ ታደርገኛለህ ብዬ አስባለሁ። በጣም የተማረኩ ኮንታክት ስለ አንዳንድ እንደምታዩ ማንኛውም ሰው ይገናኛል። በጣም ብዙ የኦሮሞ ልጆች የተማረኩ በፋኖ ስር ያላሉ በክብር ነው የተቀመጡት። አስፈላጊ ከሆነ አንዳንድ ወንድሞቻችንን አናግረን እንዲጋብዙህ እንድታናገራቸው ማለት ነው። የኦሮሞ ጥላቻ የለባቸውም። ፋኖ ኦሮሞን እያጠፉ አይደለም። ስቲል የትግሬ ጥላቻ የለባቸውም። ፖለቲካ 4 ኪሎ ያለው ገዳይ ቡድን እንደሚያወራው አይደለም፣ ስለ እውነት ማለት ነው። ምክንያቱም ሀቅ እያወራ ስለሆነ ሀቁን ነው የምናገረው ነገ የምታገኘው ስለሆነ ማለት ነው። ያለበለዚያ መልሼ አልገባም። እውነቱ ይሄ ነው። ነገር ግን ፋኖን እንደ ዘራፊ፣ እንደ ወራሪ፣ እንደ ስልጣን ቀሚ አማራ ስልጣን ያስፈልገው። ኦፍኮርስ ለምንድነው ስልጣን የሚያስፈልገው? አማራ ጥያቄው መላሽ ስላጣ ነው። ይሄ ነው። አማራ ስልጣን ይፈልጋል። አሁን ሪያሊቲው እንዲታወቁልን ማለት ነው። ስልጣን የሚፈልግበት የእሱን ጥያቄ የሚመልስለት ኃይል በቦታው ስላልተቀመጠ ነው። ለ30 ምናምን ዓመት ህወሓት በአማራ ላይ ሲጫወት የኦሮሞ ልጆች እያሰደደ በየመን በረሃ ሲያስበላ ባህር ሲከት የነበረ የአማራ ልጆች ሲያስበላ ባህር ሲከት የነበረ ስርዓት ወረደ። ሀገር ሰላም ሆነ። በቃ አብይ መጣ ተብሎ የዛን የተወሰነች ወር ተኝተን የማናውቀውን እንቅልፍ እንዴት እንደተኛን እኔ በምን አይነት ቃል መግለጽ እንዳለብኝ አላውቅም። የነበረው ስሜት የነበረው ድባብ አይ ቲንክ እንደሰው ታስበዋለህ አንተም። አሁን ዊዝን ሰከንድ ተቀየረ። ጭራሽ ፋሽስት ሆነ። ዊዝን ሰከንድ ማለት ነው። አሁን አብይ ከዚህ በኋላ አማራን የማስተዳደር በፍጹም ሞራል የለውም፣ አቅሙም የለውም። በፍጹም ማለት ነው። ማወቅ ያለብን ለምን የመጀመሪያው ስሜት 2 ደቂቃ ብለኝ 4 ደቂቃ ሞልተሃል። ይቅርታ እና ስሜትን እረዳለሁ። እውነትን ኮንስቲትዩት አድርገን አንሰጣት። እኔ አሁን እውነቱ ይሄ ነው ብዬ አንድ ነገር በተለይ ፖለቲካሊ አምቢጎስ የሆነ እንዲህ የምንጠያየቅበት ነገር የምንከራከርበት ነገር ላይ ያለው እውነት ይሄ ነው ብዬ ብነግርህ ማለት ነው። ከዛ በኋላ ለንግግር ቦታ አላስቀረውልህም ለወደፊቱም ነውና ፋኖ ብለህ ስትናገር የምትናገረው ራሱ ስለ የትኛው አካል እንደሆነ ብዥታ አለብኝ። እኔ ብቻ ሳልሆን እውነት እንነጋገር ከተባለ ቀጥተኛ ጥያቄዎችን እየሰማን ነው ከብዙዎች ጋር የሚደረግ በብዙ በሚደግፉ አካላት ውስጥ ራሱ ብዥታዎች ይታያሉ። ገንዘብ ቤት ሄደ እነማን ናቸው የነዚህ የሚባለው ነገር እስካሁን ጠርቶ ያላለቀ ነገር ባለበት ሁኔታ ፋኖ የኦሮሞ ጥላቻ የለበትም ስትለኝ ወይም የተጋሩ ጥላቻ የለበትም ስትለኝ እኔ አንተ የምትናገረውን ነገር ለመግዛት እቸገራለሁ። ቢኮዝ አንደኛ ይህንን ሁሉ አንድ ላይ አድርገህ ፋኖ ብለህ እየጠራህልኝ ያለው በጣም የተለያዩ አይነት አካላቶች በዚሁ ስም እየተደራጁ የሆነ ሰዓት ላይ ሰብሰብ ብሎ የጋራ ፍሮንት እየፈጠሩ ከዛ እንደገና እየተበተነ ብዙ ነገር እያየን ባለንበት ሁኔታ ላይ በስማቸውም ደግሞ ሌላ ብዙ ነገር እየተሰራ ባለበት ሁኔታ ላይ እንደዛ ናቸው ብትለኝ አንደኛ ጥያቄ። ሁለተኛ ቃል አቀባያቸው ተደርጎ የተቀመጠ ሰው በውጭ ሀገር የተናገረውን ነገር ሰምተናል። ይሄ ተቋም ላይክ እንደዚህ ተቋቁሞ ራሱ የትግሉ ሲጀመር ቨርጂኒያ ሜሪላንድ ላይ 100 በላይ የሚሆኑ የአማራ ጉዳይ እንቆረቆራለን የሚሉ ትሪፕልን ሲጨምር ድርጅቶች ተሰብስበው ያወጡት መግለጫ ላይ የኦሮሞን ህዝብ ማን ብለው እንደጠሩት ተስፋፊው የጋላ መንግስት ብለው ነው ሪፈር የሚያደርጉት መንግስት ራሱ እና ይሄንን ሰምተናል በጆሮአችን እና ከአባታችን ከሚኒሊክ ቤተመንግስት ጋላን እናስወጣለን ብለው ሲናገሩ በአይናችን ይሄ የሰለጠነ ዘመን ስለሆነ በቪዲዮ አይተናል። እና እነኚህ ሰዎች የኦሮሞ ፍቅር ነው ያላቸው ብትለኝ አየህ አሁን ፋክት ነው እንደዛ እውነትን የምንነጋገረው። እኔ ደግሞ ይሄን ኢምፕሬሽን አለ። ከዛ ያለፈ ደግሞ አንተ በምትለው ሳይድ አንተ በምትለው ሳይድ ደግሞ አያና መሬት ላይ ያሉት ነው ያለው። ሶሪ ከመሬትም ያየነው ነገር ስላለ እሱ ነው ማለት መሬት ላይ ያለው ነገር ደግሞ ሁሉም እንደዛ ደግሞ አይደለም። በቅርብ ጊዜ ያየኋቸው 1-2 ቪዲዮዎች ላይ ከሌሎች ብሔር ብሔረሰቦች ጋር አብረን ሆነን ወደፊት የምንቀጥልበትን ባዲንን አስወግደን ከሌሎች ብሔር ብሔረሰቦች ጋር አብረን የምንሰራበትን መንገድ ብለው የሚናገሩም አይተናል። ዛወዘ ሳይት ፎር ሶር አይስ አዲስ ነበር። እሱ እንግዳ ነው የሆነብን። እንደውም ብዙ ከእንደዚህ አይነት በተለይ
ዩኒተሪ ሲስተምን ከሚቃወሙ በፌዴራሊዝም ከሚያምኑ ሌሎች ከኦሮሞ ውጭ የሆኑ ብሔር ብሔረሰቦች ጋር ባለን ኮንቨርሴሽን ላይ በጣም ደስ ብሎን ኦኬ አትሊስት እንደዚህ አይነትም አለ ማለት ነው መሬት ላይ ካለው ውስጥ ጥሩ ነገር አይተናል ብለን ሁለተኛም እንደገና ደግሞ ሌላም ቪዲዮ አየሁኝ እንደዚህ መግለጫ አብረን ከሌሎች ብሔር ብሔረሰቦች ጋር አብረን የምናደርገው እንቅስቃሴ የሚል ነገር አይቻልም አይደለ ሶ ይሄ ትንሽ እንደዛ አይነት ጭናጭ ሶ እኔ ዝም ብዬ በደፈናው ፋኖ እንደዚህ ነው ልልህ አልፈልግም ግን ይሄ ሁለቱንም ፍሌቨር አይተናል ሁለቱንም ፍሌቨር ያየነው ባይዘው ፋኖ በሚለው ስም እንጠራዋለን እንጂ ብዙ አይነት አካላትም እንዳሉ ደግሞ እናውቃለን አይደለ ፍኖተ ሰላም ላይ የነበረው ነገር ታስታውስ እንደሆነ ደብረ ማርቆስ ላይ የነበረ ከኋላ የመምታት ነገር ሁለቱም ራሳቸውን ፋኖ ናቸው ብለው የሚጠሩ እዚህ ራሱ ሚዲያ ላይ ገንዘብ የማሰባሰብ ስራ ላይ እርስ በርሳቸው በጥይት ያጠባበሳቸው በግላችሁ ስፖንሰር ማድረግ ተብሎ ሰዎች እዚህ ሲባሉ ብዙ ነገር እናያለን እንሰማለን ገባ ሶ በጣም ዩኒተሪ የሆነ አንድ አይነት አስተሳሰብ ያለው አንድ አይነት ማኒፌስቶ ያለው ባለፈው ማናቸው መሪጌታ ነው ሻለቃ ዳዊት ሲጠየቁ ምንድነው ያሉት ማኒፌስቶ ምን ያደርግልሃል ማኒፌስቶ ማለት እኮ በቃ መነሻችን አማራ መድረሻችን ኢትዮጵያ ካልን እሱ ራሱ ማኒፌስቶ ነው ጂፒኤስ ኤ ቱ ቢ ማለት ነው ማኒፌስቶ ብሎ ይሄ በኢንተርናሽናል ደረጃ ቃል አቀባይ የሆነ ሰው እንደዛ ሲናገሩ እየሰማ ነውና ሐሳቡ ጥርት ያለ አካሉም አንድ የሆነ እንደዛ ብለን መግለጹ በእውነታ ላይ ካልተመሰረተ መተማመን እየጠፋ ስለሚሄድ ከሱ ራሳችንን መጠበቅ ይገባኛል ግን አንተ ቱ ዩር ክሬዲት አሉ አሁን በተለይ መጨረሻ ላይ እየሰማን ያለናቸው ሌሎች ብሔር ብሔረሰቦች ብሎ የሚናገሩ ካለባቸውም ካለፉበት ነገርም አንፃር ሊሆን ይችላል ትንሽ ጠበብ አድርገው ስኮፓቸውንም ከሚኒሊክ ቤተመንግስት ጋር እናስወጣለን ከሚለው አውርደው የአማራ ክልል ውስጥ ያለውን የፖለቲካል ኢኮኖሚ ኮንትሮል ማድረግ አለብን ወደሚለው የመሄድ ነገርም እያየን ነውና ሶ ይሄ ትንሽ ንግግሩ አካል አሁን አንተ የምትለው ነገር ይገባኛል ረዳሃለሁ ፖለቲካል ካለ ኮርነር በተለይ መጨረሻ ላይ ተናገርከው ግን እውነትን ስንሰጣጥ ያለቀ የተጨረሰ አንድ ብቻ የተደመደመ አርጌ ከሰጠው መተማመን በመሃላችን ይጠፋልና እኔ አሁን ያልኩ ከሁለቱም አንፃር ነው አንተ ከምትለው አንፃር እኛ ካየሁት ነገር አንፃር እውነታዎች አሉና ሶ ችግሩ አለ እንትኑ አለ ትንሽ ጠመም ያለው ነገር ውስጥ አለ ስለ በድርጅት ደረጃ ፎሬነር ውጪ ያሉ የትልልቅ የተማሩ የሚባሉት ወኪል ተብሎ የተቀመጡ ሰዎች ያንጸባረቁት ኢትዮጵያን የሰራ ነው የፈጠር ነው እኛን የሚለው አስተሳሰብ ቀድም እኔ እናንተ የተባባል ነው ችግር ያለበት መርዝ ያለበት የሚኒሊክን የተቋረጠ ክስ በራሱ ላይ የሚያስቀጥለው የአማራ ህዝብ ጠላት አስተሳሰብ ነው ብዬ ማስበው ነው አንተ ከምትለው ከፒፒም ከምንም አንፃር የአማራ ህዝብ ትልቁ ጠላት የተቋረጠውን የሚኒሊክ ክስ በአማራ ህዝብ ላይ በአዲስ መንገድ ይከፈት ብሎ የሚሰራ አካል አስተሳሰብ ነው ኩራት ምናምን ሊመስል ይችላል ኩራት አይደለም ይሄ አንደኛ ሊታፈርበት ነው የሚገባው በዚያ አይቆራም ባታፍርበት ራሱ አትሊስት እንደ ታሪክ አውቀው ተተዋለህ እንጂ አንስተህ ዛሬ አትለብሰው 19ኛ ክፍለ ዘመን ችግርና እንደዛ ባላንሱን እያደረገን ብንሄድ እንነጋገራለን ለወደፊት አትጥፋ አስገባለሁ እንደው ፎሎ ባክም አደርጋለሁኝ አብረቁ ቴንክ ዩ በጣም በደንብ እናወራበታለንና ስለዚህ አሁን ስለተናገርከው ነገርም እናያለን ሐሳብ ያልከኝ እሺ ተሆድ ያለ በ30 አገኛም ተጭኖ አይወጣ ይላሉ ቆይ አንተ እኮ ለምሳሌ አማራ ነህ ብለን እኮ መክሰስ እንችላለን ምክንያቱም አሲምሌት ተደረገ አማራ ገንዘብ አንዱ ጓደኛዬ እንዳለኝ ነገር ያለው ካዩ ይባላል አንተ በጣም ብዙ ገንዘብ አጠፋህ አለኝ ምን አድርጌ ይለዋለሁ ይሄ እንደዚህ እኮ ሰው ሁሉ ብር የሚሰበስብበትን ትግል መንዜ ነኝ ብለህ ገብተህ ጥርግ ማድረግ ትችል ነበር አለ ብር አባከንክ ብሎ አለ ጨዋታ ያለው በርቱ እሺ በርቱ መልካም እሺ አከም ነጋዳ ሰላም ጤና ይስጥልኝ ቦብ ነው አለን አልহামዱሊላህ አያና ሰላም ነኮይ በአማርኛ ላርጎ ወይስ በኦሮምኛ በአማርኛ እናርገው ዛሬ የብሔር ብሔረሰቦችና ህዝቦች ሩም ነው ኦኬ እሺ አያና የእውነት እጅግ በጣም ነው እናመሰግንህ ሶሻል ሚዲያ ላይ እንግዲህ በዚህ በቲክቶክ የመጀመሪያው ፈርቀዳጁ የሀገራዊ ስሜት ተሰምቶ አንድ የምንሆንበት መንገድ ስፔሻሊ ናሽናሊዝም የሚል አይዲዮሎጂ በዚህ ልክ ራን እያረክ ስለሆነ የእውነት እኔ ዶክተር ልልህ እችላለሁ የክብር ዶክተር ማለት ነው
ስለዚህ የተከበሩ ያው የክብር ዶክተር አያና ልልህ ይችላል ምክንያቱም ችግር የለውም ያለ ዶክተሬቱ ራሱ ስራው ከተሰራ ችግር የለውም just ዝም እኔ ባይዞ ዶክተር የሚለውን ተሰርቶ የሚመጣ ነገር ነው በክብርም ይሰጣል እሱም ሲሰጥ ነው የሚመጣውና ሰው አይኖ ፍቅሩና ዱራንሱን ለመግለጽ ብሎ ዶክተር እንደዛ ይላል ፕሮፌሰር ኪንግ ምናምን የሚሉ አይሉ የፍቅር መግለጫ አድርጌ አያቸዋለሁ ችግር የለውም ግን just አያና ብትለኝ አያና ራሱ ማድረግ ነው ለኔ ስሙ ትርጉም ስላለውና በዛ ራሱ ጥሩ ንግባባ ይገባል ያው ስለምገባ ነው ያው አንተ ባትፈልግም ግን ስለምገባ እጃችን ላይ አለ ዶክተሬቱ ምንም ችግር የለው እንሰጣለን የኢትዮጵያዊ ብቻ ሽታ ስላለ ማለት ነው እና ወደ ሐሳቤ ስገባ ያው እኔ እንግዲህ ያው ከኦሮሚያ ጋር ተያይዞ ያለውን ነው የምጠይቅህ እና አንድ ጥያቄ ይሄ ስለ ናሽናሊዝም ያልከው ነገር ናሽናል ኢንተረስት ላይ መንግስት አሁን ትኩረት አድርጎ በናሽናል ኢንተረስት ላይ ሐሳቦችን ሲያነሳ የተለያዩ ሐሳቦችን ሲያነሳ በማክሮ ሌቨል ያሉ ሐሳቦችን ሲያነሳ አንዳንድ ግለሰቦች ወይ አንዳንድ ቡድኖች አይመለከተንም እኛን አይመለከተንም ብሎ ይሄ ናሽናል ሴንስ ኦፍ ናሽናል ፊሊንጋቸውን ወደ ጎን የሚጥሉበትና ምረሱበት አለ ይሄስ ለምን ይሆናል የሚለውን እንድታብራራልኝ ነው ሌላ አንተ ያልከው መንገድ እንደ መንግስት በጣም ከሁለት ወር በኋላ የምንጀምረው የሀገረ መንግስት ግንባታ ውይይት እንጀምራለን ሀገረ መንግስት ግንባታና ብሔረ መንግስት ግንባታ ነው የሚባለው እነዚህ ሁለቶቹን ከሁለት ወር በኋላ እንጀምራለን ይሄ እንግዲህ አንተ ኢማጂኔሽን ነው ያስቀመጥከው በጣም ፖዚቲቭ የሆነ ኢማጂኔሽን የምንሰራበት ፕሮሰስ ነው ናሽናሊዝም ያው እኔ እስከማውቀው ድረስ የኔሽን ቢልዲንግ እና የስቴት ቢልዲንግ ድምር አንድ ላይ ሲሆኑ ነው ናሽናሊዝም መጣው ብዬ ነው የማስበው ታስተካክለኛለህ ካልሆነ በደንብ እንድታብራራልኝ የምፈልገው ኔሽን ቢልዲንግ እና ስቴት ቢልዲንግ ለይተን ነው አሁን ከሁለት ወር በኋላ የምንጀምረው አንተ ኔሽን ቢልዲንግ ሞር ኦፍ ሳይኮሎጂካል ነው ይሄን ሞር ኦፍ ሳይኮሎጂካል እንዴት ነው መረዳት ያለበት ማህበረሰብ ማለት ይሄ ነው አንዱ ማለት ነው እዚሁ ሶሻል ሚዲያ ላይ ያለው እንዴት አድርገን ነው መረዳት ያለብን ስቴት ቢልዲንግ ፊዚካል አሴቱ ነው እነዚህ ስቴቶችን ቢልድ ማድረግ የመከላከያ ሰራዊትን በደንብ ማጠናከር ተቋማቶችን በደንብ አድርጎ ማጠናከር ነው ኔሽን ቢልዲንግ ግን ሞር ኦፍ ሳይኮሎጂካል ነው ኤክስ የሚባል ሰውዬ ከዚህ በፊት በድለዋል ብሎ ይመጣል እሱን ከውስጥ አውጥተህ የመተማመን ሚድል ግራውንድ የመያዝ ነው እሱን በደንብ እንድታብራራልኝ ነው ሌላው እንደ ኦሮሚያ መንግስት ትኩረት አድርገን እየሰራን ያለ ነው በዚህ ሰዓት የልማት ስራ ላይ ነው ህዝቦች የምግብ ዋስትና ማረጋገጥ ነው ይሄንስ እንዴት ነው የምታየው የምግብ ዋስትናን ለማረጋገጥ ትኩረት አድርገን እየሰራን ነው ያለ ነው ከዛ ውጭም ልማት ላይ እየሰራን ነው ያለ ነው ሪል ስቴቶች ላይ ሸገርን ማስዋብ ሸገርን የተለያዩ ፕሮጀክቶችን እየሰራን ነው ያለ ነው ለዚህ ለኛ ልጆችም ትልቅ እንትን እንሰጣለን እንዲሰሩ በዛው ልክ ኮንታክት ያደረጉኝ የነበሩ ልጆች አሉ ኤኒዌይ ወደዛ ውስጥ አልገባም ሌላው ከነዚህ ከወንድሞቻችን ጋር ጫካ ካሉ ልጆች ጋር እርቅ ማውረድ እንፈልጋለን በሰላም መወያየት እንፈልጋለን ባለፈው አስጀምረን ነበር ይሄስ እንዴት እየሄደ ነው ግራውንድ ላይ መሬት የነካ ነገር መስራት ስለምንፈልግ ሰላም ስለምንፈልግ ልጆቻችን ጫካ ያሉም ለኦሮሞ ነው እኛም ለኦሮሞ ነው እየሰራን ያለ ነው እንደ ፓርቲ አንድ ሆነን የምንሰራበት ወደ አንድ ማዕቀፍ የምንመጣበት እሱስ እንዴት ነው መሆን ያለበት አንተስ ምን አይነት ኮንትሪቢዩሽን ልታረግልን ትችላለህ የሚለው ነው ያው ከነጋ እዚህ አመራሮች አሉ 3 አመራሮች እኔ ጋር አሉ እየተከታተሉ ነው በጣም ነው የምናመሰግንህ እንደ ሚዲያተር ሆነ እኛን ለማስታረቅም ያለ አቋም እንተናለ እቺን መልስልኝና መጨረሻ ላይ የሆነች ነገር ብዬ ወጣለሽ ኦኬ ያ ቶሎ ብዬ እንትን ልበለውና ናሽናል ኢንትረስት የሚለው ነገር ናሽናል ኢንትረስት ላይ ሰዎች ቅድም እንዳልከው ኔሽን ቢልዲንግ ስቴት ቢልዲንግ ቢልት የሆነ ኔሽን ሲኖረው ሰው ናሽናል ኢንትረስቱን አያስነካም ህዝብ እንደ ህዝብ ቢልት የሆነ ኔሽን ሲኖረው
አሜሪካውያን ችግሮች አለባቸው። ቅድም ያነሳዋቸው አሉ። ከስሌቨሪ ጋር የተያያዙ ህዝባቸው ላይ የደረሰ ነገር በጣም ብዙ ችግር እንዳለ ሆኖ ያንን ሁሉ ችግር ውስጣቸው ያለው መገፋፋት በፖለቲካ ያላቸውን ዲሞክራትና ሪፐብሊካን መካከል አንዱ ምርጫ ሰረቀ፣ ሌባ ምናምን የሚባባሉት እያለ የአሜሪካ ጉዳይ ላይ ሲመጣ፣ ባንዲራቸው ላይ ሲመጣ፣ ሀገራቸው ላይ ሲመጣ፣ የአሜሪካ ኢንትረስት ላይ ሲመጣ ያ ሁሉ ጥያቄ ይዘጋና ሌላ ነው የሚሆኑት። አንድ ነው የሚሆኑት። መለየት አይቻልም። ማን ምን እንደሆነ መለየት እስከማይቻል አንድ ይሆናሉ። እሱ በደንብ ቤልት የሆነ ኔሽን ሲኖር ነው። ታሪካቸውን ትርክታቸውን አጥርተውት ይሄ የተደነባበረ የሚጠላላ የሚገፋፋው እኛ እናንተ የሚለው አስተሳሰብ ወጥቶ እኛ አለ፣ ከዛ ጠበብ ያለች ደግሞ እኛ አለች። ወርዶ ሰው እኔ እስከሚለው ድረስ እኛ እየወረደ ይሄዳል። እኛ ከኢትዮጵያ ከሚለው እኛ ኦሮሞዎች የሚለው እኛ የወለጋ ሰዎች የሚለው እኛ የግንቢ ልጆች የሚለው እኛ የግንቢ 01 ልጆች የሚለው እኛ የነ አቶ ተሰማ ወይም ነጋሪ ቤተሰቦች የሚለው እና እኛ ደግሞ እኔና ወንድሜ የሚለው ጋር ይመጣና ከዛ ደግሞ እኔ የሚለው ጋር ይመጣል። ሰው እኛ የሚለው እየጠበበ ይሄዳል። ያ እኛ የሚለው በስነ ስርዓት አልተገነባም። የሚገጫጭ የሚገፋፋ የሚፈራረስ ተደርጎ ያለው እሳቤ ዛሬም የተናገርኩበት ነገር አለ። እሱ እየተስተካከለ የሚሄድ ነው። እሱ በሚዲያ የሚስተካከል ነው፣ በስነ ጥበብ የሚስተካከል ነው፣ በትምህርት ተቋማት የሚስተካከል ነው፣ በቤተ እምነቶች የሚስተካከል ተቋማት የሚባሉት ማለት ነው፣ በወታደራዊ ተቋማት፣ በህግ ተቋማት፣ በተለይ በሚዲያ እና በሌሎች የህዝባዊ መስተጋብርን ያቀፉ እንደ እምነት ተቋማት ያሉት የሚሰሩት ነው። በአንዴ ተሰብኮ በሚዲያ ብቻ እንደዚህ በቁጭ ብሎ በመግለጫ ሳይሆን እንዴት አድርገን ባህል ውስጥ እናዋህደው፣ ካልቸር ውስጥ፣ ዘፈኖቻችን ውስጥ፣ ድራማዎች፣ ተከታታይ ድራማዎች ውስጥ እነኚህን ነገሮች እንደ ቅመም ተደርገው የጋራ ማንነታችንን የግል ማንነቶቻችንን አብረው አዋህደው አሰናስለው የሚያስኬዱ ነገሮች ያፈጠጠ ሳይሆን ሰብሊሚናል የሚባል አለ። ሰብኮንሽስ ማይንድን መንካት ማለት ነው። ሰው የሚያስተውለው የፊት ለፊት አእምሮ አለ። እኔን አሁን የምታይኝ በኮንሽስ ማይንዴ ነው የማናገርህ። አይ አም ኮንሽስ፣ ዩር ኮንሽስ። ይሄ ኮንሽስ ማይንድ ነው። ማታ ስትተኛ እንቅልፍ ወስዶ ቡኖ በደሌ ቢምቢ መታ ላይ ተጣብቃ ደምህን ስትጠጣ እዛው በተኛህበት አድርገህ ትገላታለህ ወይ ታባርራታለህ። ጠዋት ተነስቼ ቡኖ ማታ የገደልካትን ቢምቢ ታስታውሳለህ ብለህ አታስታውስም። ቢኮዝ አንተ ተኝተሃል ኮንሽስሊ። ሰብኮንሽስሊ ግን አንተን ለመከታተል ሆድ ውስጥ ከነበርክበት ጊዜ ልብ ምት ከጀመረበት ጊዜ ጀምሮ የሚሰራ የአእምሮአችን ክፍል አለ። ትልቁ የአእምሮ ክፍል ሰብኮንሽስ ማይንድ ማለት እሱ ነው። ፕሮግራም የሚደረገው ኤርሊ ነው፣ በልጅነት ነው ፕሮግራም በደንብ የሚደረገው። ካደግንም በኋላ ፕሮግራሚንግ ይቀጥላል። ሌስ ኢፌክቲቭ ህብረተሰብ ሰብኮንሽስሊ ፕሮግራም ይደረግ፣ ሰብሊሚናሊ ፕሮግራም ይደረጋል። ሰብሊሚናሊ እኛን ኔጌቲቭ ነገሮችን ነው አሁን ፕሮግራም ተደርገን የኖር ነው እየተደረግንም ያለ ነው። ፖዚቲቭ የሆኑ እነኚህን ኔሽን ቢልዲንግ ላይ የሆኑ ሰብሊሚናል ቢልዲንግ ትሩ አርት መሰራት አለበት። በሚዲያ በኩል፣ በዘፈኖች በኩል፣ በንግግሮቻችን፣ በትርክታችን፣ በግጥሞቻችን በኩል እነኚህን ነገሮች ሰብኮንሽስሊ ሊሰራ የሚችል ሳይኮሎጂስቶች በስነስርዓት አስጠንቶ ልካሉ ትንሽ ብዥ ታች ወርደህ ወረዳው ከታች ወረድ ቀበሌ ስትደርስ የኃይለ ሥላሴን ዘመን የሚያስተዳድር ሰውዬ ታገኛለህ። ሌላ መንግስት ላይ ያለ ማለት ነው። ምናልባት ለስብሰባ ለምናምን የሚናገረው ነገር አለ። አፈጻጸም ላይ ሲመጣ ግን የራሱን ፍላጎት የራሱ ትንሽዬ ንጉስ ነው፣ የቀበሌው ንጉስ ነው፣ የወረዳው ንጉስ ነው። እነኛን ስትራክቸሮች ማስተካከልና ማቅናት ስቴት ቢልዲንግ ነው። ስቴት ቢልዲንግ is a major contributor to nation building because properly built የሆነ ስቴት ካለው ተነስቶ ሲናደድ የእናቱ ጠላት የሆነች ምቀኛ ናት ብሎ የሚያስባትን ሴትዮ ወስዶ ማያስር፣ ከልጁ ጋር የተጣላን ሰው ማይደበድብ፣ እንደዛ የመንግስትን ስልጣን ለራሱ ጥቅም የማያውል የማይመዘብር ሲሆን ህዝቡ በኔሽኑ ላይ የማመን ይሄ የኔ ኔሽን ነው፣ ታክስ ከፍልበታለሁ፣ ለኔ ይሰራል፣ ለኔ ይገዛል ብሎ የመግዛት ኢንተርናላይዝ የማድረግ ይኖረዋል። በድራማም በሰብኮንሽስ ከምትሰራው ይልቅ ስቴቱ ቢልት ሲሆን ለአንተም ሳይሆን ሌሎችም ሰዎች እዚህ ውስጥ ስላሉ እንዲሰሙ ነው። ስቴት በደንብ ቢልድ ሲደረግ ስቴቱ ስትራክቸሩ ፍርድ ቤት ሰው ሄዶ በህግ ላይ ተመስርቶ ፍርድ የሚያገኝ እንደሆነ ካወቀ ከታች እስከ ላይ ድረስ
መንግስት አስተዳደሪ ለሱ እንደሚሰራ የሚያውቅ ከሆነ አድሎ እንደማይሰራበት ካወቀ ሀገሩን ይወዳታል እንደነብሱ። አሜሪካዊ ለዛ ነው የህግ በላይነት እንዳለ ራሱ እንደሚከበር እነኚህ ነገሮች ስለሚያውቅ በፍርድ ቤት ፕሬዝዳንቱን ጭምር መክሰስ እንደሚችል ስለሚያውቅ ለሀገሩ ሊሞትላት ፍቃደኛ ነው። አት ኤኒ ታይም እንደ ባሪያ አድርጋ እንኳን የገዛችው ብትሆን ማለት ነው። እንደዛ አይነት ስቴት ቢልዲንጉ ሪል የሆነ ኢንስቲትዩሽኖችን ያጠነከረ ኢንስቲትዩሽኖችን ኢምፓወር ያደረገ ሲሆን ኔሽን ቢልዲንጉ ራሱ በቀላሉ የሚስተካከል ይሆናል። ቢኮዝ ሰው ይወደዋል ኔሽኑን። ይሄ ኔሽን ተከብሬ የምኖርበት፣ ታክሴን ከፍዬ ከማንኛውም ሰው እኩል ፍርድ ቤት ሄጄ በህግ የምተዳደርበት፣ ማንም ሰው እንደፈለገ በጥፊ መንገድ ላይ የማይመታኝ፣ ማንም ሰው የማያዋርደኝ፣ የተከበርኩበት ሀገሬ ብሎ ይወዳል ማለት ነው። ናሽናሊቲ ቢልት ይሆናል እና በሁለት በኩል የሚሰራ የኔሽን ቢልዲንግ ነው። ስቴት ቢልዲንግ is a major component of that ብዬ አምናለሁኝ። ያነሳቸው ነገሮች የኦሮሞን በሚመለከት የምችለውን እያደረግኩ ነው። ጥሩ እንትን ነው የማየው። አንዳንድ ሰዎች ደስተኛ የማይሆኑ አሉ። ይሄ ሰውዬ ጠልፎ እነ ቡኖ በደሌና አንተ ያው ስምህን ለማለት ፒፒ ደጋፊዎች ጠልፎ ሊያስገባና ትግላችንን እንደዚህ ሊያደርግ ብለው የሚያስቡ ሰዎችም ይታያሉ። እነሱንም ትንሽ ካልም እንዲሆኑ እኔ ሳይድ እንደሌለኝ መንግስትም አሁን ቡኖ ደሞዝ ክፈሉኝ ብለው በደስታ እንደሆነ ሄዶ የሚነግረውና አለቆች እንዲቀጠር እንደሚያደርጉ ደስታቸውን አይችሉም። ብገባላቸው ፒፒዎች እርግጠኛ ሆኜ ነው የምነግራቸው። መስራት የምችል ሰው ኦላ ዛሬ ገብቼ ላገልግል ብል ኦላ በእርግጠኝነት ያለምንም ጥያቄ ጃርሚያ ከሰው ተንገሌ አሁን ስራ ማስጀመር ሊል ይችላል። አውቃለሁ። መስራት የምችል ሰው ነው። ደካማ አይደለሁም። መጽሐፍ ማንበብ የምችል መምተውጥቼ መናገር የምችል ብዙ ነገር ማድረግ የምችል ብዙ ቋንቋ መናገር በዛ ደረጃ ብገባ መስራት ይችላል። የትኛችሁም ጋር ግን የሚያስገባኝ ምክንያት የለኝም። አሁን ባለውበት ሁኔታ እናንተ መጀመሪያ ከቺምፓንዚ ፖለቲካ ውጡልን፣ ህዝባችንን ቀቅሎ ከሚበላ ፖለቲካ ውጡና በንግግርና በአስተሳሰብ ላይ የተመሰረተ የጠራ ነገር ሲኖር ያኔ ምልክታችንን እናሳውቅና ምርጫ እንገባለን ምናልባት ማለት ነው። ካልሆነ ግን አሁን ባለውበት ሁኔታ ሴንተር ነኝ። ሴንተር መሆንህን ሁሉ ሰው አያምንልህም። ትንሽ ማንገራገር፣ ፍርሃት፣ ጥርጣሬ ምናምን አለ። እሱን እያጠራ እንሄዳለን። ግን ረጅም ጊዜ ስራ ነው። አፋን ኦሮሞቲን ወጀነ ሰሞ ጫላ ዳን ያስከሰት ጭቲ ሳስቡቱ ማሳና ሶፍ ነው አንተ ከሱ መግባኑና ሲንጀቹ ፊ አንድ ደቂቃ ልስጥል። አንተ አንድ ደቂቃ ይበቃሃል። እሺ ቴንክ ዩ። አንድ ደቂቃ በቃኛል። እኔ እንኳን ማለት የፈለኩት የእስር ቤት ለምንድን ነው የታሰሩ ሰዎች ከፌዴሬሽን ምክር ቤት ላይ ሁላት የተያዙ አሉ። ለምንድን ነው የታሰሩት የሚለውን የህጋዊ ግጋቱን ማቅረብ ይችላል። አያና ትፈቅድልኛለህ? መልስ ስለሆነ ማለት ነው። አንድ ደቂቃህን ተጠቅመህ የፈለከውን አቅርብ። ኦኬ እሺ። ፍርድ ቤት ባይዘዌ በየትኛውም ጊዜ ኢትዮጵያ እንደሚታወቀው በህገ መንግስት ነው የምንተዳደረው። ህገ መንግስት የህጎች በላይ ነው። ሆኖም ግን አንዳንዴ 48 ሰዓት ውስጥ አንድ ወንጀለኛ የመቅረብ ግዴታ አለበት። ፍርድ ቤት ቀርቦ ውሳኔ የማግኘት ግዴታ አለበት። ሆኖም ግን አንዳንድ ጊዜ እነዚህ በሽብር በአሸባሪነት የተጠረጠሩ የህገ መንግስትን ለመገርሰስ መንግስትን ለመገልበጥ በሚታሰብበት ጊዜ ፍርድ ቤት ወይንም መንግስት በራሱ ጊዜ የሚያቆይበት ሁኔታ አለ። ይህም ደግሞ ሁኔታ የሚፈጠርበት አንደኛው ሰውየው እንኳን ፍርድ ቢሰጠው በ48 ሰዓት ውስጥ ለሀገር ስጋት የሚሆንበት ሁኔታ የሚፈጠር ከሆነ እነዛ ሰዎችን ፍርድ ነጋገሩ ያው የራስን ሐሳብ በተለይ የራስን የፖለቲካ ሐሳብ ዲፌንድ ከማድረግ አንፃር እናየዋለን። ግን ሊጋል ዲስኮርስ ኖርማሊ በራሱ በህጋዊ መዋቅር ውስጥ ነው። ለዛ ነው ፍርድ ቤት ቀጠሮ 15 ተቀጣይ ምናምን ያደረገ ቀጠሮ የሚሰጥበት ምክንያት ህግን ያጠኑና የተማሩ ሰዎች ባክን ፎርት እያደረጉ ይሄኛው ያስኬዳል ይሄኛው ያስኬድም የሚለው የህግ መተርጎሙን ስራ ስለሚሰራ ለዛን ተዋለን። ግን አንተ ደግሞ ካለ ፖለቲካ ቅርበት አንፃር መንግስት ይሄን ያደረገበትን አመክኖ ለማሳወቅ የተጠቀምክበት ስለሆነ በዛው ደረጃ እንይዘዋለን። አመሰግናለሁ ብሎ ጉያ ጋሪ
አመሰግናለሁ ያና በጣም ከልብ አመሰግናለሁ። በጣም እንወዳለን፣ በጣም እናከብራለን። በርታለን። አንተ ከኛ ጋር አይደለም፣ ብልጽግና አይደለም። አንተ በግልጽ ሁሉም ሰው እንዲያውቅ ማለት ነው። ብልጽግና አይደለም ነው። አይ ሁሉም እንዲያውቅ ነው። ሜቢ እንደዚህ የሚል ሰው ካለ አንተ ኮምፕሊትሊ ሚዲያተር ነህ። በዚህ ልክ ነው የምናውቀው። ታስታርቀናለህ ብለን ተስፋ እናደርጋለን። አመሰግናለሁ። እሺ ቴንክ ዩ ብሎ አፕሪሺየት ሶሎኮ አሁን ከናንተ በኋላ ሌላ ሰው ባላስገባ ደስ ይለኛል። አንድ ሰው ብቻ ጨምራለሁኝ። ከብሔር ብሔረሰቦች ሀዲያ ነበረ። ሀዲያ የት ሄደ? ኦኬ